ኢሉሚናቲ ምንድነው? ኢትዮጵያ ውስጥ ሲያስፋፋው ማን ነው? ማንስ ነው የፈጠረው የሚለው ነገር በዚህ ቪዲዮ ነው። ያው ቪዲዮ ማለት ነው ትንሽ ውስብስብ ሊሆን ስለሚችል እስከ መጨረሻ ይሉኝ እሺ። ኢሉሚናቲ ማለት 16ኛ 17ኛ 18ኛ ክፍለ ዘመን ውስጥ ያው አውሮፓ ውስጥ ማለት ነው ዘውዳዊ ስርዓቱን የሚቃወሙ በጣም ብዙ እንቅስቃሴዎች ነበሩ። ለምሳሌ የፍሬንች ሪቮሉሽንን ማየት እንችላለን፣ ፈረንሳይ ውስጥ ማለት ነው። ጀርመኒ ውስጥ ደግሞ በዚህ ጊዜ ዘውዳዊ ስርዓት በዲሞክራሲ እንዲቀየር ከዛ የሮማን ካቶሊክ ቤተክርስቲያን ደግሞ መንግስት ላይ ያላት ጣልቃ ገብነት ፖለቲካ ውስጥ ያላት ጣልቃ ገብነት ማለት ነው እንዲቆም የሚጠይቁ የሚታገሉ ምሁራን ነን ባዮች ማለት ነው የዩኒቨርሲቲ ተማሪዎች፣ አስተማሪዎች፣ ዶክተሮች በህቡ ያቋቋሙት ድርጅት ነበር። ይሄ ኢሉሚናቲ የሚባለው ማለት ነው። ኢሉሚናቲ ምን ማለት ነው? ኢንላይትንድ ወይም እንደገና የነቃ ወይም የገባው ማለት ነው ሲምፕሊ። እና እነዚህ ኢሉሚናቲ ነን ብለው የተደራጁ ግሩፖች ማለት ነው እንደ ሊጠፉ ቻሉ ያኔ አይነኬዎቹን ስለነኩ ነው። መጀመሪያ ዘውዳዊውን ስርዓት ማለት ነው። ከዛ ቀጥሎ ደግሞ ያኔ አይነኬ የነበረችው ሿሚና ሻሪ የነበረችውን የሮማን ካቶሊክ ቤተክርስቲያን ይቃወሟት ስለነበረ ሊጠፉ ችለዋል ማለት ነው። ጠፍቷል ማለትም አይቻልም። ኢንፋክት እነ ካርል ማርክስን ያዋለደ እንቅስቃሴ ነው። ያው አሁን ደግሞ እንደምታውቁት ማለት ነው ሃይማኖትና መንግስት የተለያዩ ናቸው የሚለው ነገር መሰረታዊ የዲሞክራሲ ነገር ሆኖ ዓለማችን ውስጥ ሲተገበር እናየዋለን ማለት ነው። ገባችኋል? አሁን የኢሉሚናቲ የሚባለው ምንም መንፈሳዊ ነገርም አይደለም፣ ጀስት ትግል ነው። ላይክ ኢትዮጵያ ውስጥ ታስታውሳላችሁ 1960ዎቹ ይሄ መሬት ላራሹ ምናምን የሚባለው እንቅስቃሴ ከየት ነው የመጣው? ተምረናል ከሚሉ ቡድኖች ነው። አብዛኞቹም ደግሞ ዩኒቨርሲቲ ተማሪዎችም አስተማሪዎች ምናምን ነገር ነበሩ። ገባችኋል? the same thing ነበረ ኢሉሚናቲ የሚባለው ነገር ማለት ነው። እዚህ ጋር ባይዘዌ አንድ ነገር ልብ በሉልኝ። አብዛኛውም ጀርመናዊ የሆነ ስፔሻሊ ፖለቲካዊ አስተሳሰብ ማለት ነው ከቢስማርክ ውጭ ከሁለተኛ ዓለም ጦርነት በኋላ በምዕራባውያን ዘንድ ማለት ነው የተወገዘ እንደሆነ እዚህ ጋር ልብ በሉልኝ። አሁን ፋስት ፎርዋርድ ማለት ነው ወደ ነጮቹ ሚሊኒየም ማለት ነው ወደ ዳምብራውን እንመጣለን። ዳምብራውን ኢትዮጵያ ውስጥ በሰፊው የሚታወቀው ዘ ዳቪንቺ ኮድ በሚለው መጽሐፉ ነው። ኤኒዌይስ ዳምብራውን ያኔ ሚሊኒየም ላይ የጻፈው ደግሞ ኤንጅልስ ኤንድ ዲመንስ የሚባል ማለት ነው አክሽን፣ ሳስፔንስ፣ ሆረር ምናምን የቀላቀለ የሚገርም ድርሰት መጽሐፍ ነው ይሄ ኤንጅልስ ኤንድ ዲመንስ። እና መጽሐፉ ምን ላይ ነው የሚያጠነጥነው? ጀርመን ውስጥ የነበሩ ኢሉሚናቲዎች እንዴት እንዳልጠፉና ትምህርታቸውና እውቀታቸውን ይዘው ወደ ቤተክርስቲያኗ ተሰግስገው እንደገቡና ቤተክርስቲያኗን ተቆጣጥረው አፍርሰው ይዘው ማለት ነው እንዴት ዓለምን መቆጣጠር እንደሚፈልጉ ከጥልቁ መናፍስት ጋር ምናምን ብቻ የሚገርም ድርሰት ነው የደረሰው። በዚህ እውነተኛ ታሪክ ላይ መሰረት ያደረገ ግን የሚገርም ፊክሽን ጽፎ ማለት ነው። ያው ቤስት ሴለር መጽሐፍ ነበረ፣ በደንብ ነው የተሸጠው ማለት ነው። ኤኒዌይስ ወደ ኢትዮጵያ ስንመጣ ደግሞ 1990ዎቹ አካባቢ የነበረው የመጽሐፍት አብዮት ታስታውሳላችሁ አይደል?